እናንተ ጥያቄ ጠይቃለሁ ማለት ነው። መላእክቶች ያለቅሳሉ? መላእክቶች በሰማይ ያለቅሳሉ? አያለቅሱም። እሺ ድርሳነ ሚካኤል ላይ እንደሚያለቅሱ በኢየሱስ ምን ትላለህ? አይ እንዲህ ነው የሚያስደነግጠው ትምህርታችሁ። ለራስህ ደነግጠው። ኧረ በእናትህ ታስቃለህ። ኧረ በእናትህ አይ በቤተክርስቲያን መጽሐፍ ሳቅ፣ በእኔ ሳይሆን የቤተክርስቲያን መጽሐፍ በሰማይ መላእክቶች በተለይ በዛሬው ቀን እንደሚያለቅሱ ተጽፏል። አንተ በምታከብርበት ቀን ምን ትላለህ? ኦኬ አሁን ስለ ምልጃ ማውራት እንችላለን። ማትሳሳቷ ቤተክርስቲያን እንዲህ ትላለች። ምን ትላለህ ወዳጄ? ስለ ምልጃ አሁን ለምሳሌ ቸርች ፋዘርስ ምናምን እየጠቀሰ ነው እንጂ ማውራት ያለብን ወደ ቸርች ፋዘርስ እመጣልሃለሁ። አንተ ማታውቃቸውን ሁሉ ነው የምጠቅስልህ። ስለዚህ አሁን መጀመሪያ ይመልስልኝ። መላእክቶች በሰማይ ያለቅሳሉ ትላለች ቤተክርስቲያን። ምን ትላለህ? ይሄኛው ድርሳኑ ማን ይጻፈው ማን ይጻፍ አላውቅም፣ ግን ደግሞ በቤተክርስቲያን በስትክክል አለ አይደለ የምር ነው የሚባለው በቃ የታወቀ ምናምን ነገር ላይሆን ይችላል። አይ ምንም ማስረጃ የለም። የማይታወቅ መሆኑን ማስረጃ ማምጣት አለብህ። አንተ እኮ ነው የምታወቅ ድርሳኑ። አይ የቤተክርስቲያኒቷ መጽሐፍ ነው ድርሳን። ቤተክርስቲያኒቷ የላትም ድርሳን የሚል ድርሳነ ሚካኤል የሚል መጽሐፍ የላትም እኮ። ግን ደግሞ ዛሬ ቆይ ወዳጄ ሰኔ 12 ዛሬ የምታከብሩት ይሄንን የዛሬውን ክብረ በዓል ከየትኛው መጽሐፍ ነው ያገኛችሁት? እኮ እኔ እንደዛ አይነት ነገር ላይ እኮ ቀድሜ ነገር ያለው ፈርስት ኦፍ ኦል እኔ ሙሉ ወጥቶችን ሞክረናል። ሰከንድ ኦፍ ኦል ደግሞ ሁሉንም ማቀፍ። እሺ ወዳጄ ሰኔ 12ን ስታከብሩ እንደ ቤተክርስቲያን ነው የተከበረው? በቃ እንደ ቤተክርስቲያን የምታከብሩ ከሆነ ይሄን ክብረ በዓል ከየትኛው መጽሐፍ አገኛችሁት? አይ ቶልድ ዩ እኔ ምንም አለ አይደለ እኔ እኮ ቢጊነር ራሱ አይደለሁም፣ ከቢጊነርም ማንስ ነኝ፣ ምንም አላውቅም። እሱ ያጣቀም በቃ ስለማታውቅ እኔ ደግሞ ልንገርህ፣ ይሄን ክብረ በዓል ያገኛችሁት ከድርሳነ ሚካኤል ነው። ስለዚህ ድርሳነ ሚካኤል ላይ ያለውን ሐሳብ የመቀበል ግዴታ አለባችሁ። እንደዚህ በዚህ ደረጃ እያከበራችሁ ከየት አመጣችሁ ስትባሉ ታሪኩ የሚመዘዘው ከድርሳነ ሚካኤል ነው። ስለዚህ ድርሳነ ሚካኤል ላይ ደግሞ መላእክቶች በሰማይ እንደሚያለቅሱ ተጽፎ ይገኛል ማለት ነው። ይህ ብቻ አይደለም፣ ሌላም መጨመር እችላለሁ። ይቆየኝ እሱኛውና ወደ ምልጃው እንግባና በቃ እሱን እንገባለን። አትቸኩል ወዳጄ፣ ቤቱን የምንመራው እኛ ነን። አንተ በፈለግከው መንገድ አንመራውም። ስለዚህ ወደን የገባው ስለዚህ እየጠየቅን ኤግዛም አለኝ ነገ። እኔ ቶሎ ብዬ ክሉታ ብዬ ነው በቃ ኤግዛም ካለ ተኛ። ኦኬ መተኛ ትችላለህ፣ ችግር የለውም። ስለዚህ ጊዜ ካለ እያወራን እንቀጥላለን። ኤግዛም ካለብህ ኦኬ እሺ። አሁንም የምታወራኝ ነገር አንዴ ጥያቄ ለመጠየቅ ብቻ። አሁንም እንትን ድርሳን ገድል ምናምን ነው የምጠቅሰው? የቤተክርስቲያን መጽሐፍ ነው የምንጠቅሰው ወዳጄ። በቤተክርስቲያን መጽሐፍ የምታፍር ከሆነ በጊዜ ተኛ። እሺ እኔ እነሱን አላቃቸውም፣ በቃ ከነሱ ውጪ እናውራ ብልህስ? አታውቃቸውም። ስለዚህ እኛ ርዕሳችን ዛሬ እሱ ነው። ስለ የሚካኤል ምልጃ ነው የሚለው። ስለዚህ ስለ መላእክት ምልጃ እናውራ ብልህስ? ስለ መላእክት ምልጃ እመጣላለሁ ከፈለክ። መላእክቶች በምልጃቸው ኃጢአትን ይቅርታ ይሰጣሉ። ሚካኤል ኃጢአትን ይቅርታ ይሰጣሉ። የኃጢአትን ይቅርታ ይሰጣሉ ወይ? ያማልዳሉ በሚል ነው እንትን የምለው። የኃጢአት ይቅርታ ያሰጣሉ ወይ ወዳጄ? ማማለድ ማለት ነው መለመን ነው። ስለዚህ ይለምናሉ በሚል ነው ማምነው አልኩ። የኃጢአት ይቅርታ ያሰጣሉ ወይ? ጥያቄ ለምን ሊያሰጡልን ይችላሉ? ማስረጃ አምጣ። እሺ አሁን የምሰጥክ ማስረጃ መላእክቶች እንደሚለምኑ ነው ወይም እንደሚማልዱ? የኃጢአት ይቅርታ እንደሚያሰጡ ነው የምታሳየን ማለት ነው። እሺ ዋንስ አንዴ። እሺ እዚህሽ መጥቶኝ እንትን ውስጥ ነው። እሺ እንጠብቃለን፣ ችግር የለውም።
እሺ ስታገኝ ሳውቀኝ፣ እስከዛው ከሌላ ሰው ጋር እሺ ኦኬ አገኘ። እሺ እንትን ነው ቸርች ፋዘር ነው የምጠቅስልክ። መጽሐፍ ቅዱስ አለቀበት አጣ ከመጽሐፍ አጣሽ። አይ የሆነ ስፔሲፊክ ነገር እያነሳክ አለ አይደለ ያማልዳሉ በሚል አጣ ከመጽሐፍ ቅዱስ ሳይሆን ድርሳኑን አልፈልግም አልክ፣ አላቅም አልክ፣ ተውኩልህ። ወደ መጽሐፍ ቅዱሱ መጣሁልህ። መጽሐፍ ቅዱሱ ላይ የለህም መጽሐፍ ቅዱስ ላይ ማስረጃ ላመጣልህ ነበር። አንተ የሆነ ስፔሲፊክ ነገር ነው የምፈልገው። ለስፔሲፊክ ደግሞ አምጣ። የኃጢአት ይቅርታን የሚያሰጡ መላእክቶች ከመጽሐፍ ቅዱስ አምጣለን። ከዛ ወደ ቸርች ፋዘርስ ነው የሚካኤል ምልጃ ነው የሚለው። ስለዚህ እንደሚማልዱ ነው የማመጣው። ስለዚህ ዘካርያስ 1:12 ላይ መልአኩ እሺ ቀጥል፣ ችግር የለውም ጥቀስ። እሺ 1:12 ላይ ምን ይላል? መልአኩ እግዚአብሔርን እስራኤልን እስከ መቼ ነው ማስመራቸው ብሎ ሲማልድ እንመለከተዋለን። ድጋሜ ደግሞ ዳንኤል 12:1 ላይ ሚካኤል ይቆምላቸዋል ሲል እንመለከታለን። ይቆምልሃል የሚለውን ደግሞ መዝሙር አረባክ ቆይ አንዴ ልጨርስና ከዛ ሙሉን ታብራራልኝ። ሙሉንም መልሰልኛል። ወይ ተረጋጋ። ዝም ብሎ እኮ መጽሐፍ እያነበብክ የመናፍቃን ምላሽ የሚለውን መጽሐፍ እያነበብክ አይደለም የምትመልስልኝ። አይደለም ዘካርያስ ስላጠቅሳል፣ ዘካርያስ ላይ ቁመን እናወራለን። ቸርች ፋዘርስም ስላልከኝ በቸርች ፋዘርስ እንግዲህ ጥቅስ የማን እንደሆነ እናያለን ማለት ነው። ዘካርያስ 1:12 ላይ የተጠቀሰው መልአክ ማን ነው? ሚካኤል። ምንድነው ማስረጃ? እሺ አቶልጁ እኔ ሚካኤል ላይ ይችላል። አይ ዶንት ኖ አላውቅም። አታውቅም አየህ አይደል? አታውቅም እንደሆነ አታውቅም። እኔ ኢየሱስ ነው ብለህስ ምን ትላለህ? ትርጓሜ ለነገሩ ሰምቻለሁ። ጥምቀት ላይ ያለዛሽ ምን ትላለህ? ኢየሱስ ነው ብለህ ወዳጄ እኮ ተርጉም። ቸርች ፋዘር አምጣልኝ ኢየሱስ ነው ያለ እኮ ተቀበላለህ? አትቀበል? መጀመሪያ ቸርች ፋዘር ሳታመጣልኝ እንዴት ነው የምቀበለው? ሐሳቡን ኢየሱስ የሚለውን ብንነግርህ ይሄን ሐሳቤን ትቀበለኛለህ ወይስ አትቀበለኝ? ወይስ ልክ አይደለም? ልክ አይደለም። ልክ አይደለም። እሺ አሁን እንግዲህ ይሄ መልአክ ማን እንደሆነ እኔ በማስረጃ ላሳይ ማለት ነው። ሌሎችም ኦርቶዶክሳውያን ጥቅስ ስለምትወዱት እንግዲህ አባቶች ምን ብሎ ተረጎሙ የሚለውን ከኦርቶዶክሲ አስተምሮ አንጻር እናያለን ማለት ነው። እሺ አንዴ ቆይ መጽሐፍ ልግለጥ። እሺ ይሄን መጽሐፍ ይታያችኋል። ቃላ ይታያል መጽሐፍ? ይታያል። እሺ ኦርቶዶክስ ስተዲ ባይብል ይላል። ዘካርያስ ለእነ እንትና ኤርሚና ጆሲ ሌላ አርገስ ተረጉም አኬ የመለሰውን አይቻለውና ስለማላውቀው መጽሐፉን ሌላ አርገል ተረጉም ስለምችል እኔ አላውቅም። እሺ ተርጉሙ ግልጽማ አታውቅም። እሱማ አንተ እኮ ከመጀመሪያው ጀምሮ ምንም የምታውቀው ነገር የለም። ልትማር እኮ ነው የገባው ወዳጄ። አሁን ሚውት አድርግና ተማር እኮ ልማር እኮ በቃ ሚውት አድርግና ስማን። መጀመሪያ እንግዲህ ዘካርያስን እያያችሁ ነው። እዚህ ጋር ዘካርያስ ይላል አያችሁት አይደል? ስለዚህ ወዳጃችን የጠቀሰልን 1:12 ነው አይደል? ዘካርያስ 1:12 ያው እዚህ ጋር ታዩታላችሁ ቁጥሩን። Then the angel of the Lord answered and said, O Lord Almighty, how long will you show no mercy on Jerusalem? የሚለው ክፍል ማለት ነው። ምን ብለው የተረጎሙት? The angel of the Lord intercedes for the exiled Jews, pleading for mercy toward Jerusalem and Judah. The angel of the Lord in the Old Testament is often a type of
ይታያል ወዳጄ። ቃላብ ማን ነው ይላል? እሺ አንዴ መልስና ሳይን ከመጀመሪያ። እሺ ያው ኦኬ እኔ እያነበብኩልኝ ከየትኛው ጀምሮ ነው ማነበው? ያው ከዚህ ከ12 ጀምሮ the angel of the Lord። እሺ the angel of the Lord intercedes for the exiled Jews pleading for mercy towards Jerusalem and Judah. The angel of the Lord in the Old Testament is often a type of Christ, sometimes referred to it's not as Christ in the Old Testament. In this case, we have a type of first and second person of the Godhead, the eternally begotten Son intercedes for the peoples of God before the eternally Father. ተርጉሙ ምንድነው? እሺ መጀመሪያ ላይ the angel intercede ያማልዳል ምናምን ነገር የሚል አይቻለሁ መሰለኝ። ምንድነው የሚለው? እሺ የአምላክ የጌታ መልአክ intercede ያማልዳል for the ያማልዳል በስደት ላሉት አይሁዶች ያማልዳል ይላል። አዎ ይሄ ደግሞ መልአክ ማን ነው? የማን ታይፕ ነው? የክርስቶስ የክርስቶስ። አዎ የኢየሱስ ምን ያደርጋል? the internal begotten son ምን ያደርጋል? ነው ብሏል እንዴ? ታዲያ ምን አይደለም ያለው? ኦኬ begotten son ማን ነው? ክራይስት ማን ነው? ኢየሱስ አይደል? ክራይስት ኢየሱስ አይደለም? ክራይስትማ ነው። አይ ታይፕ ክራይስት የሚል ኦልድ ቴስትመንት ላይ ያኛው መልአኩ ያውኑ ኢየሱስ ነው ምናምን በኒው ቴስትመንት ሲመጣ ምናምን አይነት አይዲያ ያለው መስሎኝ ነበር። እንዴ ወዳጄ ምን እያልክ ነው? ይሄ ኢየሱስ ይኸውልህ የክራይስት the internally begotten son ይሄ ማን ነው? ኢንተርናሊ ቢጎትን የሆነው ማን ነው ማለት? ከዘላለም የተወለደው ማን ነው? ኢየሱስ። በቃ the internally begotten son ማለት እሱ ነው። ምን ያደርጋል? ይሄ ምን ያደርጋል? intercedes ምን ማለት ነው? ያማልዳል። እሺ for the people of God before በማን ፊት ነው የሚያማልደው? the eternal father። እሺ ኢየሱስ በአብ ፊት እንደሚያማልድ ታምናለህ? አታምንም። አይ አይደል ዝም ብለህ ነው ፋዘር የምትለው እንጂ አታምንም። ኦኬ እሺ ቸርች ፋዘሮቹ ማን ናቸው ይሄን የጻፉት? ድርሳንህንም አታምንም? ቆይ ወዳጄ ድርሳንህንም አታምንም? የኛውን አሳይኝ እሺ የጻፉትን ሰው ወዳጄ። ቆይ ወዳጄ እያሳየው እኮ ነው እኔ በማስረጃ እያሳየው ነው። የጻፉት ማን ናቸው ነበር ያልኩሽ? አሳይቻለሁ መጀመሪያ ላይ ዘ ኦርቶዶክስ ስተዲ ባይብል ይባላል። እሱን ሄደም አይተሽ እኮ የጻፈው ማን ነው የጻፈው? ዘ ኦርቶዶክስ ስተዲ ባይብል ይባላል። የጻፈው ማን ነው እኮ ነበር ያልኩ። ኦርቶዶክሳውያን የሆኑ ስኮላሮች ጳጳሳቶች በአንድነት ያዘጋጁት መጽሐፍ ነው። እሺ ስለዚህ ኦርቶዶክሳዊ የሆነ መጽሐፍ ቅዱሳዊ ጥናትን የያዘ መጽሐፍ ነው እኮ። በያማልዳል እኮ ሮሜ 8 ማለት ግን ደግሞ ሮሜ 8 ራሱ በሌላ እንደሚፈታና ቆይ መጀመሪያ ስም አሁን ምንም ማስረጃ የለም። ምሰጠን ማስረጃዎች አትቀበልም። ድርሳነ ሚካኤልን አትቀበልም ወይም አታቅም። ከዛ በኋላ ደግሞ ወደ መጽሐፍ ቅዱስ መጣ። ወደ መጽሐፍ ቅዱስ መጣ ደግሞ በማስረጃ አሳየው። ግን ምን አትልም? አትቀበልም። አያል የኦርቶዶክስን ትምህርት አትቀበልም። አንተ የምትቀበለው የማን ትምህርት እንደሆነ እግዚአብሔር ይወቀው። የኢትዮጵያ ኦርቶዶክስ ቤተክርስቲያን የምታስተምረውን አታምንም ወይም አታቅም። ከዛ ደግሞ ከፍ ብዬ በውጭው ዓለም ያለውን የኦርቶዶክስን አስተምሮ አሳየው። አትቀበልም። ስለዚህ ካንተ ጋራ እንግዲህ ለማውራት በጣም ይከብዳል።